በዘውዳዊው ስርዓት ህዝቦች ይፈጸምባቸው የነበረውን ጭቆና ለመጣል ያደረጉትን ትግልና የዩኒቨርሲቲ ተማሪዎችም የህዝቡን አመጽ በማስተጋባት ያቀጣጠሉት ትግል የካቲት 66ቱን ህዝባዊ አመጽ ወልዶ ዘውዳዊው ስርዓት ቢወገድም የህዝቡን ጥያቄ እንደራሱ ጥያቄ በማስተጋባት ስልጣኑን የነጠቀው ደርግ የዜጎችን የዲሞክራሲያዊ ጥያቄዎች በአዋጅ በመከልከል ስልጣኑን ወደ ማደላደል ተሸጋገረ። ኢትዮጵያ ትቅደም ያለ ምንም ደም የሚል ተራማጅ የሚያስመስለውን መፈክር ያሰማ ህዝቡን ለማደናገር ቢሞክርም ጥረቱ ብዙም አላዛለቀውም። እንዲያውም የደርግን አካሄድና ከጅምሩ ያሳየውን ጸረ ዲሞክራሲያዊ ባህሪውን የነቀፉ ወገኖች የኢትዮጵያ ትቅደም ዓላማ ተጻራሪ ናችሁ በሚል ለደርግ የጭካኔ በትር ተዳረጉ። ህጋዊና ሰላማዊ የትግል በር የተዘጋባቸው ዲሞክራሲያዊ ኃይሎች ደግሞ በወቅቱ የነበረውን ብቸኛ አማራጭ ለመምረጥ ተገደዱ። የትጥቅ ትግል መጀመር። ትግላችን መራራ ድላችንም አይቀሬ ነው የሚል ዓላማ ይዞ ነው ወደ ትጥቅ ትግል የገባው። የካቲት 11 1967 የተመሰረተው ህዝባዊ ወያኔ ሓርነት ትግራይ በትግራይ ብሔር ላይ ይፈጸም የነበረውን ጭቆና ለመታገል ህወሓት ገና በሁለት እግሩ እንኳን መቆም ባልጀመረበት ወቅት ትግሉን መራራ ያደረጉበትና ተስፋ የሚያስቆርጡ ሁኔታዎች ጋር መፋጠጥ ግድ ሆነበት። ከ67 እስከ 71 መጋቢት ድረስ ህወሓት እጅግ ለመገመት የሚያዳግቱ አንድ ላይ ተደራርበው የመጡ ፈተናዎች ገጥመውታል። ህልውናውን የሚፈታተኑ የትግሉን ህልውና የሚፈታተኑ ናቸው። 71 ከኢህአፓ ጋር ተደጋጋሚና ሰፊ ጦርነት የተካሄደበት ዓመተ ምህረት ነው የነበረው። ከጉባኤው በፊት በነበሩት ወራቶች በተለይ 69 እና 71 ደግሞ ከኢዲዩ በጣም የመረረ ትግልና ጦርነት የተካሄደበት ወቅት ነው የነበረው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ህወሓት በጨቅላነቱ ከኢዲዩ ሰራዊት ጋር ያካሄዳቸውን ውጊያዎች በወቅቱ የነበሩ ሰዎች ከሌሎች በተለየ ሁኔታ ነው የሚያስታውሱት። 12000 ሆኖ ተጠናክሮ እዚህ ገብቷል። በዛን ማላ አንድ ኃይል ነው የህወሓት አንድ ኃይል ነው የነበረች 60 ሰው ነው የነበረ ሚሊሻና ታጋዮች እዚህ ቆይተዋል። 69 መጋቢት 20 ነው የኃይል መሪ ንርኤ ነው የሚባለው። ይሄ የኃይል መሪው ምን ማድረግ አንችልም፣ ነገ መስዋዕት ነው፣ ከነገ ወዲያ መስዋዕት ነው። መስዋዕት ከህዝብ ላይ ሆነን ከህዝብ ፊት መስዋዕት እንከፍላለን። ህዝቡም የኛን ዕላማ ተከትሎ ይሄዳል። እኛ አሁን የኢዲዩን ሰራዊት ተጠናክሮ በመጣ ጊዜ እኛ ህዝብን ጥለን ከወጣን የኛን ዕላማ ምን እንደሆነ ህዝቡ ሊያውቀው አይችልምና ግድን መስዋዕት እንከፍላለን። ህወሓት ጸረ ደርግ አቋም የነበራቸው ኢዲዩ ኢህአፓና የመሳሰሉት በትግራይ አካባቢ ሲንቀሳቀሱ የነበሩ ድርጅቶች በአንድ በኩል በሌላ በኩል ደግሞ ዘመናዊ ጦር በታጠቀው ደርግ የተከበበበት ወቅት ነበር። ከ1967 እስከ 1971 ትልቁ ዘመቻ የሚባለው በ70 ዓመተ ምህረት ያደረገው ነው። በ70 ዓመተ ምህረት ያደረገው ዘመቻ ስሙ ራሱ ሁለት ነገር ነው የሚነገረው። አንዱ ትግራይን ለመዳሰስ ኤርትራን ለመደምሰስ ብሎ ነው ያካሄደው። ኤርትራ የሰሜኑ ዘመቻ ማለት ነው።
እና የህወሓትን ኃይል እንደ ኃይል እንደ ትልቅ ኃይል እንደ ኃይል የማየት ሁኔታ አልነበረም። ብቻ ሳይሆን በመዳሰስ ብቻ ሊጠፋ የሚችል ኃይል ነው ብሎ ያየ ነበር። እንደ ኃይል እያደገና እየተጠናከረ እየመጣ ያለ በመሆኑ በመገንዘብ በተከታታይ ወራሮች ያካሄድ ነበር። አራተኛ የምንላቸው በጀነራል ረጋሳ ጂማ ይመስለኛል የሚመራ አምስተኛ የምንለው በርካታ ወራሮች አካሂዷል። ዋናው ግን ለዚህ ላነሳው ፈልግ በተለይ ትልቁ ሆን ብሎ እንደ ኃይል ይሄ ኃይል መጥፋት አለበት ብሎ የወሰነበት የህወሓትን ኃይል ለማጥፋት ልዩ ስልጠና ልዩ ሰራዊት አሰልጥኖ የላከበት የተራራ ክፍለ ጦር የሚባል ነው። የኃይል ልዩ ስልጠና የወሰደ ነው። የሰለጠነበት ዓላማም የተዋሃት ኃይልን ለማጥፋት ነው። ይሄ ሁኔታ ሁለት ነገር ያሳያል ማለት ነው። በአንድ በኩል ደርግም እንደ ኃይል ሪኮግናይዝ ማድረግ ብቻ ሳይሆን የህወሓት ኃይል ለደርግ አደገኛ የሆነ የመጣበት ሁኔታ የነበረ መሆኑን የሚያሳይ ነው። ነፍጥ አንስተው ደርግን ለመጣል በትግራይ ይንቀሳቀሱ ከነበሩት ተቃዋሚ ኃይሎች በኩል የተቃጣው ሰይፍ ህወሓት ወደ አፎቱ ከመለሰ በኋላም ባሉት ዓመታት ለደርግ ዋነኛ ተቃዋሚ ኃይል መሆኑ ያደባባይ ሚስጥር ሆነ። በ1971 ዓ.ም ማይ አባይ በተባለው ቦታ ያካሄደው የድርጅቱ የመጀመሪያ ጉባኤና ያሳለፋቸው ውሳኔዎች ደግሞ የህወሓትን ህልውና አስተማማኝ ያደረገው። ትልቁ ነገር የወሰነው ያኔ ያ ትግል እስከ ያኔ ጊዜ ድረስ በአብዛኛው ተማሪ ነበር፣ የከተማ ሰው ነበር የተቀላቀለው ወደ ትጥቅ ትግሉም በከተማም ህቡዕ መዋቅር ሆኖ የሚሰራ ነበር። እስከ 70 ዓመተ ምህረት ከ67 የካቲት እስከ 70 ዓመተ ምህረት በተካሄደው ትግል ግን የተወሰነ ትውውቅ ከአርሶአደሩ ጋር ተደርጓል። የተወሰነ መነሳሳትና ስሜት አለ በህዝቡ በብሔራዊ ስሜትም በአጠቃላይ የመሬት ጥያቄ እና ካሁን በኋላ በተወሰነ ኃይል በከተማ ኃይል በተማሪ ኃይል ብቻ መመስረት የለበትም። ዋናው ትግሉ መሰረቱ አርሶአደሩ ነው። ወደ ህዝቡ መግባት አለብን። እንዴት ነው የምንገባው? ህዝቡን አላማውን እናስተምረው፣ አቋማችንን እናስተምረው፣ ጥቅሙና መብቱን ጉዳቱን እናስተምረው። ሁለተኛ አንገብጋቢ ጥያቄዎች የመሬት፣ የሰላም፣ የፍትህ በትጥቅ ትግል ጊዜም እየመለስን እንሄድ። ሶስተኛ ጠላትን እንዲመክት ነፃ መሬት እየመሰረተ ራሱን እንዲከላከልና ሰላም እንዲያሰፍን ደግሞ እናስታጥቀው፣ እናደራጀው። ስለዚህ ህዝቡን እናንቃ፣ እናደራጅ፣ እናስታጥቅ የሚል እነኚህ ሶስት ተልእኮዎች የያዘ መፈክርና ውሳኔ ነው የተወሰነው። ዋናው የጉባኤው ውሳኔ ውጤት የሚባለው የደርግን ተደጋጋሚ የወረራ ዘመቻዎች እያከሸፈ ህልውናውን የበለጠ እያረጋገጠ በመጣበት ወቅት በ1974 ዓ.ም የህወሓትን አመራር ያከራከረ ጥያቄ ከሻዕቢያ በኩል ቀረበ። በትግል ጊዜ ከኤርትራ ድርጅቶች ጋርና ከኤርትራ ህዝብ ጋር የነበረን ግንኙነት ምንጩ መሰረቱ ይሄን የጋራ ፋሺስት ጠላት የሆነ ፋሺስታው ስርዓት ኤርትራ ውስጥንም ሌላ ውስጥንም ችግር የሚፈጥር ያለ አስወግዶ በሰላም አብሮ የሚኖርበት ሁኔታ መፍጠር። የኮከብ ዘመቻ ሲጀምር በ1970 ዓመተ ምህረት መጨረሻ ገደማ ደርግ ከኦጋዴን ጦርነት በኋላ 200,000 250,000 ሰራዊት ነው አሰልፎ የመጣው። እዛ ድል መቀዳጀት ከቻለ ደርግ በሀገር አቀፍ ደረጃ ያሉ ዴሞክራቲክ ኃይሎች በሙሉ እና የህዝብ ትግል በሙሉ ሊያፍን እና እድሜውን ሊያራዝም የሚችልበት አደገኛ ሁኔታ ይፈጠር ነበር። አንድ መነሻችን ነው።
መጀመሪያ ላይ ምንድነው እሱ አንኛ ወታደራዊ ስትራቴጂያችን የተለያየ ስለሆነ በማናምንበት ስትራቴጂ ለምን እንገባለን የሚል ክርክር የነበረበት ጊዜ ነበር። ሁለተኛ እኛ እዚህ ብቻ እንንቀሳቀስ እዚህ ብቻ ከተንቀሳቀስን አደጋ ላይ አንወድቅ የሚል አቋም የነበረበት ጊዜ ነበር። በኋላም ኃይላችንን ወኪል አጭር ጊዜ እንወሰደው የሚል ግን ያጋራ አቋም ሆነ። ለአጭር ጊዜ ወስደን እቺን ስራ ከተሰራ በኋላ ግን ዋናው የኛ እንቅስቃሴ እዛ መሆን አይደለም እዚህ መሃል ሀገር ነው መሆን ያለበት ልቺ ለተወሰነች ለዚች አደጋ ብቻ በሚል ነው የምንሄድበት የሚል የጋራ አቋም ሆኖ በዛ ነው ሁላችንም የወሰድነው አቋም። የህወሓት አመራሮች ከሰፊ ክርክር በኋላ በደረሱት ስምምነት መሰረት 4 ብርጌዶች የቀይ ኮከብ ዘመቻን ለመመከት ወደ ኤርትራ ተሻግረው በውጊያው ተሳታፊ ሆኑ። በአሁኑ ወቅት በሀገር መከላከያ ሚኒስቴር ዘመቻ መምሪያ ኃላፊ ሜጀር ጀነራል ታደሰ ወረደ የአንድ ብርጌድ አዛዥ ሆነው የቀይ ኮከብ ዘመቻን ሲመክቱ የሰሜን እዝ አዛዥ ሆኑት ሜጀር ጀነራል ሰዓረ መኮንን ደግሞ ያኔ የአንድ ሻለቃ መሪ ሆነው ነበር ወደ ኤርትራ የዘለቁት። በህወሓት ተወሰነ ወደ ኤርትራ ኃይል እንድንልክ ያኔ የተላክነው 3 ብርጌዶች ነን። 43ኛ ብርጌድ 60ኛ ብርጌድ 92ኛ ብርጌድ 43ኛ ብርጌድ 3 ግንባር ነው የነበራቸው። 43ኛ ብርጌድ ናቅፋ ግንባር ነበረች። 60ኛ ብርጌድ ሰሜናዊ ሳህል ግንባር ነበረች። 92ኛ ብርጌድ ደግሞ ባርካ ግንባር ነበረች። ራሱ የቻለ እንትንም ነበር። ይሄኛውን ኦርጋናይዝ የሚያደርግ እንትንም ነበር። ሳሞራ ነበር ኦርጋናይዝ የሚያደርገው በተለይ የናቅፋን ግንባር ግን እንደ ብርጌድ ግን 3 ብርጌድ ነው የነበርነው። በጣም ግዙፍ ኃይል ነው። ሙሉ የተሟላን ብርጌዶች ነን። ከነሙሉ ሰው ኃይላችን ከነሙሉ ትጥቃችን ነው የሄድነው። ከነሙሉ አደረጃጀታችን ፋክት ለምሳሌ ናቅፋ ግንባር 3 ወር ያልተቋረጠ ውጊያ ነበር። ዝም ብሎ 6ኛ ማለት በዛ አካባቢ የነበረው ማጥቃት በአንድ ጊዜ እንትን ተደርጎ ያለቀ አይደለም። በጣም ከፍተኛ ርብርብ የነበረበት ነው። በግንባሩ 3 ብርጌዶች ነበሩ። በእያንዳንዱ ብርጌድም ነበር። አዲስ ግንባር ከፍቶ ነበር በግራ በኩል። በዛ ግራ ግንባርም ነበር እና ያልተቋረጠ ጦርነት ያልተቋረጠ አይነት ተከታታይ ውጊያዎች የነበሩበት ነው። ደርግ እስከ ናቅፋን ማየት የጀመረበት ነበር። በጣም ቅርብ አንድ ማይሞአ የሚባል ሸጥ አለ። ያ ተሻግሮ ናቅፋ ገባ ማለት ነው። በማዶ ግን ናቅፋ ያታል እና በጣም አሉ የሚባሉ ክፍለ ጦሮች 18ኛ 3ኛ 17ኛ ምናምን በዛ ግንባር ከፍተኛ ርብርብ ሲያደርጉበት የነበረ ነው። ኃይላችን ለምሳሌ አንድ ብርጌድ ዛት የ43ኛ ብርጌድ ዛ ከመጀመሪያው እስከ መጨረሻው መጀመሪያ ኦሮማይ የሚባል የተጻፈ ታሪክ አለ። እዚህ ተጀመረ፣ እዚህ እንትን ተደረገ ወዘተ የሚል ክፍታ ነጥብ እየጠቀሰ እንትን የሚላት የመጀመሪያው ግጭት የተጀመረባት የኛ ዩኒት ናት። እዛ የተጋጨችው አንድ ሰው ተማርኮ ከዛ በኋላ ተክላ የሚባለው የሚያደርገው በዛ ታሪክ ውስጥ የኛ ወታደር ነው ቆስሎ የተማረከው እዛ። ከዛ ያልተቋረጠ ውጊያ ነው የነበረው እዛና እጅግ ከፍተኛ መስዋዕት ከፍለናል። ያኔ ከነሙሉ ትጥቃችንና ኃይላችን ሄደንም አዳናቸው ሊባል ይችላል፣ ግን ጥሩ ስላልሆነ አዳናቸው ማለት
አንፈልግም እንጂ እኛ ተጨምረንም ከጫፍ የተመለሰ አደጋ ነው። ከጫፍ ደርሶ የነበረ አደጋ ነው። ተጨምረንም ቢሆን ይሄ አንድ ነው። ከማን በላይ እኔ ይሄኛውን ላይ ያሉት መሪዎች የሚናገሩት እንትን ያለው እንተው። በወቅቱ አብሮ የደማ የተሰዋ በአንድ ደረጃ ላይ የነበረ የሻዕቢያ ሰራዊት ግን አለ። በፍጹም አይክደውም። ህዝቡ አያውቅም። ይቅርና የእኛን ተሳትፎ ሊሸፈን የሚችል ካልተነገረውም ሳልቆ በረሃ ነው። እንዴት አድርጎ ያውቃል? ላይሰማ ይችላል። ቢያንስ ታጋዮቹ ግን ያውቃሉ። ይህን ሀቅ ሊስቱ የሚችሉ አይመስለኝም። በወቅቱ ዝግጅት ያደረገው የህወሓት ጦር የቀይ ኮከብን ዘመቻ ባይሳተፍ ኖሮ ውጤቱን ለመገመት አይከብድም ነበር። ኤርትራ ሄደን ወደ ወረዳ የሚገልጸው የነበረ 3 ብርጌድ ነው። መጀመሪያ ይሄን ነው እንዳለው ብርጌድ 43 የምትባል ወደ ወረዳ ይመራት ነበር። ብርጌድ 60 የምትባል መንጀር የተሰዋው ያለው ይመራት ነበር። ብርጌድ 92 ባጋ የሚባል ይመራት ነበር። 3 ተከፋፍለው ተናደረጉ። እኔ በወቅቱ ከ43 ጋር ሻለቃ አዛዥ ነበርኩ። ሻዕቢያ ደረጃጀታቸው እኮ ብርጌድ ነው የነበረው። ሌላ እኮ አልነበራቸው። እኛ ብርጌድ ነበር፣ እነሱ ብርጌድ ነበሩ። ዝም ብለን ብርጌድ ነን ብለን ደግሞ እንደማንም እዚህ እየጠፈጠፈው ያለ ብርጌድ ክፍለ ጦር የሚል አይደለም። ያው የራሱ የሆነ አካሄድ አደረጃጀቱ ጥበቡ የተሞላበት አደረጃጀት ነው። ተደራጅተን ሄድ ነው። ስለዚህ አይናገሩበትም። ይሄ ያ ቶፕ ፖለቲካል ሊደርሺፑ አካባቢ ከጥላቻም ከምናምንም ሁኔታው ከኛ በላይ እነሱ ያውቁታል። ከኛ ፖለቲካል ሊደርሺፑ ጋር ተነጋግረው እየፈጸሙት ስለነበር አይናገሩበትም። እንደዚያ ጀነራሎች ግን ጓደኞቻችን ናቸው። ከዚያ በታች ያሉት ግን በደንብ አድርገው ይናገሩበታል። ውጊያ ሲጀመር እኮ አንዳንዶቹ ዛሬስ ብለን ከወይን ጋር ነው ወይ ልንዋጋ እኮ ነው ያሉት። አሁን በቅርቡ ውጊያ ሲጀመር ይሄ ራሱ እኮ ምስክር ነው። ባይናገሩበት በማስ ሚዲያውን በመናምኑም ባይጽፉበትም ብለን ዛሬስ ከወያኔ ጋር ነው የምንዋጋው ነው ያሉት። ይሄ የቃል ምስክራቸው ነው። ናስሐሊያ ሁሉ ስንቆይ ደግሞ የመጀመሪያ ሄድ ነው ብቻ አይደለም። በሺዎች የሚቆጠር አዲስ ሰልጣኝ ይጎርፍ ነበር። በሺዎች የሚቆጠር ይሄ ሁሉም ያውቀዋል። የባርካ ያለው ሽማግሌ ትግረ ነው። ትግረው ይመሰክሩት ይሆናሉ። የህወሓት ጦር የቀይ ኮከብን ዘመቻ ባይሳተፍ ኖሮ ውጤቱን ለመገመት አይከብድም ነበር። አንድም በምስራቁ ድል ስሜቱ ያልበረደው የደርግ ኃይል ድሉን በሰሜን ቢደግም ኖሮ ሻዕቢያ ስሙ ትዝታ ሆኖ በቀረ ነበር። ያ እንኳን ባይሆን ትግሉ ይራዘም ነበር። በወቅቱ ሻዕቢያን ቢጨፈለቅ ኖሮ የኢትዮጵያ ሁኔታም አሁን ያለበትን ደረጃ ለመድረሱ አጠራጣሪ መሆኑ አይቀርም። ቀይ ኮከብ ዘመቻ ሁለገብ ዘመቻ ረጅም ጊዜ ነው ዝግጅት የጨረሰው። እኛ እንከታተለው ነበር። እኛ ለማንኛውም ድርጅት ኦፍ ኮርስ ከኤርትራ ድርጅት ከሻዕቢያ ጋር ነው የነበረን ደህና ግንኙነት። እኛ የጠላት ኢንፎርሜሽን የደርግ ኢንፎርሜሽን ዘርዝረን ነው የምናውቀው። በአጠቃላይ 3 ብርጌድ ትላልቅ ብርጌዶች ላክን። 4ኛ ኋላ ጨምረናል ሰላሕታ እና የካቲት ተጀመረ። 1 አመት ሙሉ ወሰደ። ይሄ ባይደረግ እንግዲህ ለኛም ጥቅም ነው፣ የጋራ ጥቅም ነው። ሻዕቢያን ለመደገፍ ብቻ አይደለም። ሻዕቢያን በመደገፍ አድርጎ የኛን እንቅስቃሴም የሚገታው ነገር ትልቅ የሚገታው ነገር እንዳይኖር ለማድረግ ነው፣ ለጋራ ነው። ስለዚህ በዚህ ሄድንበትና ጥሩ ውጤት ነው ያመጣው። ይሄ ባይሆን ኖሮ ምንድነው የሚለው ሻዕቢያ ያልቅለት ነበር። ሻዕቢያ መውጫ ያለው ጠቅላላ መውጫ ያለው ምክንያቱ የደርግ አወፋፈር የደርግ እንትን ዘመቻ አካሄድ በጣም ተሪብል ነው። ይሄ አዳይት የሚባል አለ።
ያ መዝጋት ነው አንዱ የኛ ብርጌድ እና ራሳቸው አንድ ብርጌድ በትልቅ ርብርብ እንትን የሆነ አዳጅ ዘግቶ ከዚህ ወደ ቃሩራ ይሄዳል። አለቀ። ምንም እንትን የለ ውጊያም አያስፈልግም። ዝም ብለህ ዘግተህ ከጠበቅ ከዚህ ኃይል አንስቶ ይሄንን ለመክፈት አይችልም። ኃይል የለም። ዘርፎር ሻዕቢያ አልቆ ነበር። የኤርትራ ትግል ያበቃለታል ማለት ግን አይደለም። ህወሓት በርካታ የውስጥና የውጭ ፈተናዎችን እያለፈ ለደርግ የጎን ውጋት እንዲሆን ያበቃው ታዲያ አንዳች ተአምራዊ ኃይል ስለተቸረው አልነበረም። ውስጣዊ ችግሮቹን በዲሞክራሲያዊ መንገድ በውይይት እየፈታ ህዝቡንም የትግሉ አጋር እያደረገ በመሄዱ ነው። በምዕራባዊ ትግራይ ማይ አባይ በተባለው ቦታ የመጀመሪያው ጉባኤውን ያካሄደው ህወሓት የትግሉን መሰረት እያሰፋለት ህልውናውም አስተማማኝ እንዲሆን አድርጎለታል። ህወሓት በደማቅ ድሎቹ እየታጀበ ከተከላካይነት ወደ አጥቂነት ከተሸጋገረ በኋላ በአንድ በኩል የደርግን ጥቃት እየደመሰሰ በሌላ በኩል ደግሞ ሁለተኛ ጉባኤውን በ1975 አካሂዷል። በተከዜ በተካሄደው ጉባኤ ህወሓት ጸረ ደርግ አቋም ካላቸው ኃይሎች ጋር ልዩነቱን ጠብቆ ተባብሮ መስራት የሚያስችለውን ውሳኔ ያሳለፈ። በተለይ ግን በህወሓት የታሪክ ሂደት ላይ ወሳኝና ወደ በለጠና የላቀ ድርጅት እንዲሸጋገር ያደረገው ድርጅቱ በ1977 ያካሄደው ግምገማ ነው። ህወሓት የ10 ዓመቱን የትግል ጉዞ ግምገማ ደግሞ በትግራይ ይካሄድ የነበረው ትግል መልክ የሚቀይር ነበር። ከመጀመሪያው ጉባኤ ያደረግንበት 1970 ዓመተ ምህረት ቀጥሎ ምናልባትም የበለጠ ድርጅቱና ጠቅላላ ትግሉን ወደ ከፍተኛ የእድገትና የድል ምዕራፍ ያሸጋገረው ይሄ ጉባኤ ይሄ ግምገማ ነው። ለምን 10 ዓመት ጉዞ ካደረግን በኋላ ብዙ ድሎች አግኝተናል። ከሞላ ጎደል አብዛኛውን የትግራይ ገጠር ነጻ አድርገን ነበር። በጣም አብዛኛው የትግራይ ህዝብ ከጎናችን አሰልፈን ነበር። በኢትዮጵያ ህዝብ ደረጃም ሰፋ ያለ እውቅና አግኝተን ነበር። በውጭም በተወሰነ ደረጃ እውቅና አግኝተን ነበር እና ይሄ ሁሉ ሆነ ያለ ግን ከጎሪላ እንቅስቃሴና ከመለስተኛ ወታደራዊና ፖለቲካዊ እንቅስቃሴዎች ወጥተን ወደ አጠቃላይ አገር አቀፍ የሥርዓት መገርሰስና የሥርዓት ለውጥ የሚያመጣ እንቅስቃሴ ልንሸጋገር ከሆነ እስከዛ ጊዜ ድረስ የሄድንበት አካሄድ እዛ ሊያደርሰን የሚችል እንጂ ከዛ ባሻገር ሊወስደን የሚችል አልነበረም። በተለይ ያደረጃጀት፣ የታክቲክ፣ የፖሊሲ አንዳንድ ያመለካከት ጥያቄዎች ምንድን ነበሩ እነሱ? አንደኛ ወታደራዊ ስራችን ላይ መዳከም ጀምሮ ነበር። የአርሶ አደር ሰራዊት በብዛት አስገባን። 80% ወይ ከዛ በላይ ሰራዊቱ አርሶ አደር ሆነ። አመራሮቹ አብዛኞቹ ምሁራንና ተማሪዎች ነበሩ። የተወሰኑ የአርሶ አደር አመራሮችን ማፍርተን ነበር። ግን የከተማ ውስጥ የመሸገን የጠላት ጦር እንዴት መደምሰስ እንችላለን? ከነ ዘመናዊ ትጥቁ ከነ ጠንካራ ምሽጉ ከነ ፈንጂው የተተከለውን አልቻለም መመለስ። በተንቀሳቃሽ ውጊያ ነው በዋናነት የኛ ጥንካሬ የነበረው ያን። ሁለተኛ ይሄስ ወደ በሀገር አቀፍ ደረጃ ስርዓቱን ወደ መደምሰስ እንዴት ነው? በወታደራዊ መስኩ በፖለቲካ መስኩ የገጠሩ የከተማው እንቅስቃሴ በማቀናጀት በኩል የትግራይም የሌላ የኢትዮጵያ ህዝብም እንቅስቃሴ በማቀናጀት በኩል ይሄ የስትራቴጂና የታክቲክ ጉዳዮች አስነሳ። ይሄን መመለስ ነበረብን። ይሄን አልመለስነውም ነበር ያን። አሁን ትልቅ ጥያቄ የወቅቱ ጥያቄ መጣ ማለት ነው ቻሌንጅ። ይሄን አልመለስንም ብለን ገመገም። አንድ በወታደራዊ እንቅስቃሴዎችንም የነበሩ ወደ ጎሪላ እንቅስቃሴ የመታጠር ወደዛ አዝማሚያ ወደ ኮንቨንሽናል ወደ መደበኛ ጦርነት ያለ መዘጋጀትና ያለ መሸጋገር ወደ ጠላትን በተሻለ ውጤታማነት የምናሸንፍበት ስልት አለ መሸጋገር ጥያቄያችንን ገመገም። የነጻ መሬት ህዝብ እንዴት ነው የምትገነባው? እንዴት ነው የምታታገለው? እንዴት ነው የምታደራጀው? የሚል ጥያቄ መመለስ ነበረበት በተሟላ መንገድ።
የውጭ ጉዳይ ፖሊሲያችን ላይም ከኤርትራ ጋር የነበረን ግንኙነት ምን ጉድለቶች ነበሩት ከውጭ ዓለም ጋር የነበረን ግንኙነት ላይ ምን ጉድለቶች ነበሩንም ገምግመናል የውጭ ግንኙነታችን ላይም ይሄ ያጭር ጊዜ ጠቀሜታ ማየት ለምሳሌ ከኤርትራ ድርጅቶች ጋር የነበረን ልጅነት አመራር ያቋል አባሉና ህዝቡ ግን እንዲያቀው ይፋ አልተደረገ ተደብቆ ነበር ለምን ይደበቃል ግልጽ አድርገን መታገል ነበርብን በልጅነታችን በአንድነታችን በሚያቀራረበን ጉዳይ ደግሞ መታገል ነበርብን ያኔም መካራር ተፈጥሮ ነበር ከሻዕቢያ ጋር በተለያዩ ጉዳዮች ከውጭ ዓለምም ከምዕራቡ ዓለም ይሁን ከአረቡ ዓለም የሚኖረን ግንኙነትም ደርግ እንዲዳከም እንዲቀየር ስርዓቱ የሚፈልጉ ከሆነ የጋራ ጥቅም አለን በዚህ ምክንያት ነው ግንኙነታችን እንጂ ፖለቲካል አቋማችን ፖለቲካል ባህሪያችን ምናምናችን በመደበቅ አይደለም የሚል አቋም ተወሰደ እንደዚህ ያሉ ነገሮች ስለተወሰዱ በአመለካከት በአሰራር በአደረጃጀትና በታክቲክ በፖሊሲ የነበሩ ጉድለቶቻችንን በጣም ግልጽ በሆነ መንገድ ሰፊ ተሳትፎ ያባሉ በነበረበት ሁኔታ ከጉባኤ በፊትም ሰፊ መድረኮች ተሳትፎ ሰፋፊ ጽሁፎች ተዘጋጅተው ለውይይት ጥናቶች ተደርገው ነው ግምገማው የተደረገው የ10 ዓመታትን ጉዞ የገመገመው ህወሓት ከ1970 እስከ 1980 የነበሩትን ዓመታት ወደ በለጠ ድል ሊያሸጋግሩት በሚያስችሉ ተግባራት ላይ ተጠመደ ሰራዊቱን በወታደራዊ ሳይንስ እንዲካን ማድረግ ህዝቡም የበለጠ እንዲደራጅ የማድረግ ስራዎች ከዋና ዋናዎቹ የሚጠቀሱ ነበሩ